በተለይ በከፍተኛ ሙቀት ውስጥ የምትኖሩ፣ በስራ ምክንያት ለረጅም ሰዓት ለፀሐይ የምትጋለጡ ወይም ማብሰያ ቤት ውስጥ በኩሽና ትነትና በሙቀት ምክንያት ፊታችሁ ላይ ማድያት፣ ጥቁረትና ተደጋጋሚ ብጉር ለሚያስቸግራችሁ ሴቶች በሙሉ ይህ ቪዲዮ ህይወታችሁን የሚቀይር ነው። ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች እንደምን አላችሁ? ዛሬ እጅግ በርካታ ሴቶችን ለሚያስጨንቅ የፊት በራስ የመተማመን ስሜትን ለሚቀንስና ብዙዎች ለሚያስወጣ የቆዳ ችግር ፍቱንና ተፈጥሯዊ መፍትሄ ይዤላችሁ መጥቻለሁ። ዛሬ የምናያቸው ውህዶች ውድ የሆኑ ኬሚካሎችን ሳንጠቀም እቤት ውስጥ በሚገኙ ቀላል ነገሮች ቆዳችንን ሳይጎዳና ሳያሳሳ መልሶ የሚያጠራበትን ሳይንሳዊና ተፈጥሯዊ መንገድ ነው። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ችግሩን ከስሩ የምናጠፋበትን ባለ 3 ደረጃ ህክምና በዝርዝር አሳያችኋለሁ። ለቻናሉ አዲስ ከሆናችሁ አሁኑኑ ሰብስክራይብ አድርጉ። ይሄ መረጃ ለብዙ እህቶቻችን እንዲደርስ ደግሞ ላይክ ማድረጋችሁን እንዳትረሱ። ወደ መፍትሄው እንሂድ። ወደ ውህዶቹ ከመሄዳችን በፊት ሙቀት ቆዳችን ላይ ምን እንደሚያደርግ በደንብ መረዳት አለብን። ቆዳችን በከፍተኛ ሙቀት የፀሐይ ብርሃንም ይሁን የኢንፍራሬድ የኩሽና ሙቀት ሲያገኘው ራሱን ለመከላከል ይሞክራል። በዚህ ጊዜ በቆዳችን ስር የሚገኙት ሜላኖሳይትስ የተባሉ ሴሎች ሜላኒን የተባለውን ቀለም በከፍተኛ መጠን ማምረት ይጀምራሉ። ይህ ቀለም በአንድ ቦታ ላይ ሲከማች ነው ፊት ላይ ጉልህ የሆነ ጥቁረት ወይም ማድያት ሆኖ የሚወጣው። በተጨማሪም ሙቀቱ የፊታችንን የተፈጥሮ ይዘት ስለሚጨምረውና ከአቧራ ጋር ሲቀላቀል ቀዳዳዎችን በመድፈን ለብጉር መፈጠር ዋነኛ ምክንያት ይሆናል። ስለዚህ መፍትሄው ቆዳን ማቀዝቀዝና ቀለሙን መበተን ነው ማለት ነው። አሁን ወደ መጀመሪያው ደረጃ እንሂድ። ማንኛውም የተፈጥሮ ውህድ ከመቀባታችን በፊት ፊታችን መዘጋጀት አለበት። አንደኛ፣ ፊትን መታጠብ። ፊታችሁን ለቆዳችሁ በሚስማማ ቀላል ፌስዎች በደንብ ታጠቡ። ፍጹም ኃይለኛ ሳሙናዎችን እንዳትጠቀሙ። ሁለተኛ፣ የእንፋሎት ህክምና። ይህ በጣም ወሳኝ ነው። በጥልቅ ሳህን ላይ የፈላ ውሃ አዘጋጁ። በውሃው ውስጥ 1 የሻይ ማንኪያ አረንጓዴ ሻይ ቅጠል ወይም የሻሞሜል ቅጠል ጨምሩበት። ከዚያም ጭንቅላታችሁን በፎጣ በመሸፈን የፊታችሁን ቆዳ ለ5 ደቂቃ ብቻ በእንፋሎት እሹት። ጥቅሙ ምንድን ነው? ይህ የእንፋሎት ህክምና በሙቀት የተደፈኑትን የፊት ቀዳዳዎች ይከፍታል፣ በውስጣቸው ያለውን ቆሻሻ ያረግፋል። እናም ቀጥሎ የምናደርገውን አስማታዊ ውህድ ቆዳችን በጥልቀት እንዲመጠው ያደርጋል ማለት ነው። አሁን ፊታችን ዝግጁ ሆኗል ማለት ነው። ወደ ዋናው ተአምረኛው ውህዳችን እንሂድ። ለዚህ ውህድ የሚያስፈልጉን 4 ዋና ዋና የተፈጥሮ ግብዓቶች ናቸው። አንደኛውና የመጀመሪያው የእርድ ዱቄት ነው። ግማሽ የሻይ ማንኪያ ኩርኩሚን የተባለ ንጥረ ነገር ስላለው የሜላኒን ምርትን በመቀነስ ማድያትን የማጥፋት አስደናቂ ሳይንሳዊ ጥቅም አለው። ማሳሰቢያ፣ ለፊት የሚሆን ንጹህ እርድ ተጠቀሙ። የወጥ ቤት ከሆነ ፊትን ያቀላል። ሁለተኛ፣ ንጹህ ማር። 1 የሾርባ ማንኪያ ማር የተፈጥሮ እርጥበት ሰጪ ከመሆኑም በላይ ብጉር የሚያመጡ ባክቴሪያዎችን ይገድላል። ሶስተኛ፣ ያልተቀነባበረ እርጎ። 1 የሾርባ ማንኪያ እርጎ ላክቲክ አሲድ ስላለው ይህ አሲድ የሞተውን የፊት ቆዳ በቀስታ በመላጥ አዲስና ብሩህ ቆዳ እንዲተካ ያደርጋል። 4ኛ፣ የእጽዋት ጀል አሎቬራ ጀል ማለት ነው። 1 የሾርባ ማንኪያ አሎቬራ በሙቀት የተቃጠለንና የተቆጣን ቆዳ የማቀዝቀዝና የማዳን ከፍተኛ ኃይል አለው። ያዘገጃጀት ቅደም ተከተሉን እንይ። እነዚህን 4 ግብዓቶች በአንድ ንጹህ ሳህን ውስጥ አድርጋችሁ ክሬም እስኪሆን ድረስ በደንብ አዋህዷቸው። አጠቃቀሙን ስናይ ደግሞ ውህዱን ማድያትና ጥቁረት ባለበት ቦታ ላይ እንዲሁም ሙሉ ፊታችሁ ላይ በእርጋታ ቀቡት። ለ20 ደቂቃ ያህል ፊታችሁ ላይ ተውት። ውህዱ እየደረቀ ሲሄድ ቆዳችሁን የመሳብ ስሜት ይሰማችኋል። ከ20 ደቂቃ በኋላ በመጀመሪያ ለብ ባለ ውሃ
በመቀጠል ደግሞ ቀዳዳዎቹ እንዲዘጉ በቀዝቃዛ ውሃ በደንብ ታጠቡት። ይህንን በሳምንት 3 ጊዜ ማታ ማታ አድርጉት። ከታጠቡ በኋላ ምን ይደረግ? እሺ ውድ እህቶች፣ ፊታችሁን ከታጠባችሁ በኋላ ፍጹም መዘንጋት የሌለባችሁ 2 ሕጎች አሉ። እነዚህን ካላደረጋችሁ ውህዱ የሰራውን ስራ ሙቀቱ መልሶ ያበላሸዋል ማለት ነው። አንደኛው ቆዳን ማርጠብ ነው፣ ሞይስቸራይዝ ማድረግ። ፊታችሁን እንደታጠባችሁ ወዲያውኑ ጥቂት ጠብታ የአልሞንድ ዘይት ወይም ቀላል ሞይስቸራይዘር ተቀቡ። ይህም ቆዳው እንዳይደርቅና ተጨማሪ ዘይት እንዳያመነጭ ይከላከላል ማለት ነው። ሁለተኛው የሙቀት መከላከያ ክሬም ነው። ይህ የቪዲዮዬ ትልቁ መልእክት ነው። ወደ ውጭ ለፀሐይ ስትወጡ ብቻ ሳይሆን ቤት ውስጥ ሆነው ማብሰያ ቤት ረጅም ሰዓት ለምትሰሩ ሴቶች ሁሉ ከ50 SPF በላይ የሆነ ሰንስክሪን መቀባት ግዴታ ነው። ሰንስክሪን ካልተቀባችሁ የኩሽናው ሙቀት ማዲያቱን መልሶ ያበሳጨዋል ማለት ነው። ከተፈጥሮ ውህዶች በተጨማሪ በቀን ውስጥ ቢያንስ ከ2 እስከ 3 ሊትር ውሃ መጠጣታችሁን እንዳትረሱ። ምክንያቱም ውስጣዊ ድርቀት ለፊት መበላሸት ትልቁ ምክንያት ነው። ይህንን ውህድ በተከታታይ ለ2 ወይም ለ3 ሳምንታት ስትጠቀሙ ፊታችሁ ላይ የሚመጣውን አስገራሚ ለውጥ ታዩታላችሁ። ተስፋ ሳትቆርጡ በየቀኑ ራሳችሁን ጠብቁ። የዛሬው መረጃ ጠቃሚ ሆኖ ካገኛችሁት ለጓደኞቻችሁና ለምትወዳቸው እህቶቻችሁ ሁሉ ሼር አድርጉላቸው። ማንኛውም ጥያቄ ካላችሁ ወይም ቀጣይ እንድሰራላችሁ የምትፈልጉት ርዕስ ካለ በኮሜንት መስጫው ላይ አስቀምጡልኝ። ስለተከታተላችሁኝ ከልብ አመሰግናለሁ። በሌላ ጠቃሚ ቪዲዮ እስከምንገናኝ በያላችሁበት ሰላም ሁኑልኝ። መልካም ጊዜ